እንግዲህ እግዚአብሔር ቤተሰቦች ያው ቤተ ክርስቲያን ትቀጥላለች። እግዚአብሔር ዘላለማዊ ነው። የእግዚአብሔር ቃል ዕለት ዕለት ይነገራል። አሁንም ሁላችንም እንግዲህ ይህ አገልግሎት የእግዚአብሔር ስለሆነ እንደ አቅማችን ቆምን እንጂ በአሁኑ ሰዓት ቤተ ክርስቲያን በብዙ ሐዘን ላይ ትገኛለች። በብዙ የመከራ ወቅት ላይ ትገኛለች። ነገር ግን ከዚህም የባሰውን መከራ የሚያሳልፍላት ይሄንንም ታግሳ የወጣችበት ዘመን ያለፈበት የሰማዕታቱ ዘመን ስለነበረ የጻድቃኑም የአባቶቻችን ብርቶች የነበሩት መከራ ያዩላት ቤተ ክርስቲያን ስለሆነች ሁላችንም መንገዱ ተመሳሳይ ስለሆነ ደፍረን እግዚአብሔር በፈቀደልን ስፍራ ላይ ቆመን ስለ እርሱ ቃል ለመናገር እንግዲህ ግድ ስለሆነብን እንቆማለንና ስለሆነው ነገር ሁሉ አሁንም አምላካችን እግዚአብሔርን እያመሰገንን በተለይም በቅድስት ቤተ ክርስቲያን ለረጅም ዓመታት በትንሹ በ30 ዓመታት በወንጌል አገልግሎት እጅግ የበረቱ ወንድማችን እጅግ የበረቱን ብቻ ሳይሆን ፍሬ ያፈሩ በሕይወታቸው ቅዱሳኑን የመሰሉ በምድር ላይ ላለው መመላለስ እነሱ ምድራውያን እንደሆኑ ሁሉ እሳቸውም ምድራዊ ሆነው ነገር ግን ለካ ፍላጎታቸው ጠቅላላ ሕይወታቸው ሰማያዊ ነበር። እጅግ ደብቀው የሚኖሩት ሕይወታቸው የተገለጠበት ሰዓት፣ ብዙ የተሰወረው ማንነታቸው የታወቀበት ሰዓት። ለዚህ ነው አባ ጊዮርጊስ በቃለ እግዚአብሔሩ ላይ ስለ ቅዱሳኑ ሲናገር ዘር ንጹሕ ዘይፈሪ ውስተ ሥጋሆሙ ለቅዱሳን ውእቱ ኢየሱስ ክርስቶስ አለ። ዘር ንጹሕ ዘይፈሪ ውስተ ሥጋሆሙ በቅዱሳኑ ሕይወት ላይ የሚዘራው ዘር ለካ ኢየሱስ ክርስቶስ ነው። ማን ነው የሚዘራው? አዎ የእርሱን ቃል የዘሩና በሕይወታቸው ዘር ሆኖ የኖሩት ወንድማችን መጋቤ ሐዲስ መምህር ዘላለም ወንድሙ ያው ለእናንተ ድጋሚ አላስተዋወቃችሁም። ዛሬ ኢትዮጵያ በተለይ ኦርቶዶክስ ቤተክርስቲያን የመገናኛ ብዙሃኑ ጠቅላላ እንግዲህ ያው የቤተ ክርስቲያን ሐዘን እንደሆነ እናውቃለንና ይህ ቀን ተገደን ተለያይተናል ማለት ነው። አስገዳጅ የሆነው ሞት ክፉ መሆኑ ታውቋል ማለት ነው። ሞት እንግዲህ ከባድ ነው። ሞት በገባበት አዲስ ነው። ይህ ቀን ይሆናል አልታሰበም። በዛሬው ዕለት በዚህ ስፍራ እንደሚያስተምሩ እናውቃለን። ይህ ፕሮግራም በሰውኛው ተይዟል። ነገር ግን ለካሳቸው ናፍቆታቸው ከእግዚአብሔር ጋር መኖር ነው። ከእግዚአብሔር ጋር ለዘላለም አሉና ከእንግዲህ ላይናገሩ በአንደበታቸው እዚህ ስፍራ መናገር ይበቃኛል ብለው ጸጥ ያሉበት ወቅት ነው። እኛም ደግሞ ደካሞቹ እንግዲህ ተከትለን እንደ አቅማችን የእሳቸውን ፈለግ ለመከተል እንሞክራለን። አሁንም በቅዱሳኑ ዕረፍት በአባቶቻችን እንዲያሳርፍልን ቤተ ክርስቲያናችን ምልጃዋን ታቀርባለች። ልጇ፣ ድምጿ፣ ልሳኗ የሆኑት አባታችን ናቸው፣ ወንድማችን ናቸው። ስለሳቸው ብዙ መናገር ይቻላል ጊዜውን ለመጠቀም። ስለዚህ ሁላችንም በሐዘን ሆነን ሐዘኑን ወደ ደስታ የሚቀየረውን አምላክ ከሞት በኋላ ትንሣኤውን የሚያሳየን አምላክ ተስፋ አድርገን ስለመጣን ወንድማችን በስጋቸው ከኛ ተለዩ እንጂ ከቅዱሳኑ ማህበር ጋር እንደሆኑ አንጠራጠርም። አሁንም ነፍሳቸውን በቅዱሳኑ አባቶቻችን ዕረፍት ያሳርፍልን። እግዚአብሔር አምላክ ቤተ ክርስቲያናችንን ያጽናናልን። ሁላችንም ክርስቲያኖችን አጸንተን በአግባቡ ሸኝተናቸው ከእሳቸው በረከት እንድንቀበል የአምላካችን እግዚአብሔር መልካምና ቅዱስ ፈቃድ ይሆንልን።